ሰላም እንዴት ናችሁ? ዛሬ ደግሞ የግድ መስራት አለባችሁ ምርጥ የሆነች የኦንላይን ስራ ነው ይዤላችሁ የመጣሁት። ይሄ የኦንላይን ስራ የሚከፍሉት የተለያዩ ስታተሶችን በመስራት ነው። ከነዚህ ውስጥ ጌሞችን በመጫወት አሊያም ደግሞ ቪዲዮዎችን በማየት እና የመሳሰሉትን ታስኮች በመስራት ነው የሚከፍለው ማለት ነው። ይሄ ስራ ቢያንስ በሳምንት እስከ $100 መስራት ትችላላችሁ ማለት ነው። በቀላሉ ይህ ቪዲዮ እንዴት እንደምትሰሩ አሳያችኋለሁ። ለቻናልም አዲስ ከሆናችሁ ይህንን ቻናል ሰብስክራይብ፣ ቪዲዮን ደግሞ ላይክ ማድረግ እንደተረሱ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጠይቁኝ። እንደነገርኳችሁ ነው በጣም ቀለል ያለችና ምርጥ የሆነች የኦንላይን ስራ ነው። በዚህ ቪዲዮ ደግሞ የምናየው እንዴት አድርገን ነው ቪዲዮ አይተን ሪዋርዳችን የምንቀበለው የሚለን ነው የምናየው ማለት ነው። ተከታተሉኝ። ይህን ቪዲዮ እስከ መጨረሻ እዩት፣ ይጠቅማችኋል። አሁን ቀጥታ ወደ ቪዲዮ አሁን ወደ ቪዲዮችን ገብተናል። እንደምታዩት የአፑ ስም ፓይድ ወርክ ይባላል። ይሄን አፕ ብዙ ሰው ያውቃል ማለት ነው። አፑን ከሌላችሁ ከፕላይ ስቶር ማውረድ ትችላላችሁ። ነው ስላለ ልክፈት ዝም ብዬ። ከዛው ሁለት አማራጭ ያመጣልናል፣ ሬጂስትሬሽን እና ሳይን ኢን የሚለው። እናንተ ምን ትነካላችሁ? ሬጂስትሬሽን የሚለውን ትነካላችሁ። ከዛ ሳይን አፕ ዊዝ ጉግል የሚለውን እነካለን። በቀላሉ መንገድ ነው የምንሄደው ማለት ነው። ከዛ ኢሜይላችንን ያስመርጠናል። ኢሜይላችንን መርጠን አስገብተን እንከፍታለን ማለት ነው። አፑ እንደምታዩት ከዛ እነኚህን ኒክስ እያረጋችሁ ማሰለፍ ትችላላችሁ። እኔም ሊያሰልፈው ከዛ ሌትስ ስታርት የሚለውን እነካለሁ ማለት ነው። እንደምታዩት ተከፍቶልናል። ትክክለኛው የፔድ ወርክ አካውንት ተከፍቶልናል ማለት ነው። በዚህ ቪዲዮ እኔ የሚያሳያችሁ ታስክ እንዴት አድርጋችሁ ቪዲዮን በማየት ሪዋርድ ማግኘት እንደምትችሉት ነው። ያው እንደምታዩት ዶላራችን 00 ናት። አሁን እቺን ዶላራችን እናስቀይራለን ማለት ነው። እያንዳንዱ አንድ በአንድ አሳያችኋለሁ። ይሄው ታስክን ከፈለጋችሁ ላይ ያለችውን እርን የሚለውን እነካለን ማለት ነው። እዚህ ፕላትፎርም ላይ የሚሰራው ስራ እንዳለ እነኚህን ማለት ነው። እንደምታዩት ፕሌይ ጌምስ፣ ፊሎት ሰርቪስ፣ ዎች ቪዲዮስ፣ ማይክሮሶፍት ኦንላይን ሾፒንግ፣ ስኬን ሪሴፕት፣ ብዙ ታስኮች አሉ ማለት ነው። ይሄ ደግሞ አሁን የሚያሳያቸው ቪዲዮን በማየት እንዴት እንደ ሪወርድ እንደምታገኙት ማለት ነው። ላይ ያሉትን እንደዚህ አንድ በአንድ ነክታችሁ ማየት ትችላላችሁ ማለት ነው። ይሄው እንደዚህ አድርጋችሁ አንድ በአንድ ማየት ትችላላችሁ ማለት ነው። እዚህ ፕላትፎርም ላይ ማውጣት የምትችሉት ገንዘብ መጠን $20 ነው። $20 ስትደርሱ የሰራችሁትን ገንዘብ ማውጣት ትችላላችሁ ማለት ነው። $20 ለመስራት ደግሞ አንድ ሳምንት አይፈጃም ማለት ነው። ቢያንስ 3-5 ቀናቶችን ነው የሚወስደው ማለት ነው። አሁን በቪዲዮ ሪዋርድ እንዴት እንደምናገኘው አሳያችኋለሁ። ከዛ ምን አደርጋለሁ? መጀመሪያ ላይ እቺን ኤርን የሚለውን የሚታዩትን ነገር ይነካለሁ ማለት ነው። ከዛ ምን አደርጋለሁ? ዎች ቪዲዮ የሚለውን እነካለሁ። እቺኛው ነገር ኤክስ አድርጌ ልለፋው። ከፈለጋችሁ ማንበብ ትችላላችሁ ማለት ነው እናንተ። እኔ ኤክስ አድርጌ ልለፋው። እዚህ ጋር ደግሞ ዎች ቪዲዮስ የሚለውን ትነካላችሁ ማለት ነው። ከዛ ቪዲዮን ያመጣልናል። እንደምታዩት ቪዲዮ ይሄን ይመስላል ማለት ነው። ቢያንስ 10 ሚኒት ምናምን ነው። ከዛ አይበልጥም። እንደምታዩት እንደዚህ አይተን እንጨርሳለን ማለት ነው። እስከ 30 ሰከንድ ምናምን መውሰድ ይችላል። ይሄው ጨርሻለሁ። ከዛ እንደምታዩት 13 ፖይንት አግኝቻለሁ ማለት ነው። ከዛ አሁን እንደምታዩት 0 የነበረችው የዶላር መጠን ወደ 0.01 ተቀይራለች ማለት ነው። ጠንክራችሁ ስሩት። በጣም ቀላል ስራ ነው። የዛሬ ሚሽናችን ቪዲዮን በማየት እንደ ሪዋርድ የምናገኝ ነው። ኔክስት ቪዲዮ ላይ ደግሞ ሌላ ታስኮችን በመጠቀም እንዴት ሪዋርድ ማግኘት እንደምንችል አሳያችኋለሁ። ቻናላችንን ሰብስክራይብ ማድረግ እንደትረሱ፣ እንዲሁም ቪዲዮችን ላይክ ማድረግ እንደትረሱ። ባይ